ዓለምን ጉድ ያስባለው ሰርግ እንደ አውሮፓውያን አቆጣጠር በ2004 ጄኒፈር ዊል ባንክስ የተባለች አሜሪካዊት ሙሽራ ሰርጓ ሊደረግ ጥቂት ቀናት ሲቀሩት በድንገት ከቤቷ ጠፋች። በሰርጉ ላይ ከ600 በላይ እንግዶች የተጠሩ ሲሆን ሙሽራዋና ቤተሰቦቿ በከፍተኛ ድንጋጤ ውስጥ ነው ፖሊስን ለእርዳታ ጠየቁ። መላው የአሜሪካ ሚዲያና በመቶዎች የሚቆጠሩ በጎ ፈቃደኞች ሙሽሪትን ለማግኘት ሌሊትና ቀን ፍለጋ ጀመሩ። ከ3 ቀናት በኋላ ጄኒፈር ከአንድ ሌላ ግዛት ለፖሊስ በስልክ ደውላ እንደታገተች በልቅሶ ተናገረች። ነገር ግን ፖሊስ በጥብቅ ሲመረምራት እውነቱ ወጣ። ጄኒፈር አልታገተችም ነበር። ይልቁኑ ከ600 እንግዶች ፊት ቀርቦ ሰርግ የመደገሱን ትልቅ ጭንቀትና ፍርሃት መቋቋም ስላቃታት ሰርጉን ለመሸሽ ስትል በሚስጥር በአውቶቡስ ኮብልላ ነበር። ይህ ክስተት ሚዲያውንና ሕዝቡን ያታለለ፣ ለፍለጋውም በሺዎች የሚቆጠር ዶላር የባከነበት በመሆኑ በአሜሪካ ታሪክ ኮብላዩዋ ሙሽራ በሚል ስም ትልቅ መነጋገሪያ ሆኖ አልፏል።